አይደለም። አንድ አዳልት የሆነ ወንድ ልጅ እኮ በአይምሮት ይዞት የሚዞረው ሐሳብ you have no idea። እኔ አልቅሼ አላውቅም። ለመጨረሻ ጊዜ ያለቀስኩት 4ኛ ክፍል እያለሁ ከዛ ጊዜ ጀምሮ ማልቀስ ፈልጌ እምባዬን ቢሎኝ ያውቃል ብዙ ቀን። I'm not really emotional የሆነ ፊቴም ላይ ኢሞሽን ምናምን አይታይብኝም። ይዤው ነው የምቆየው። ግን ለማልቀስ ለወንድ በጣም ሀሪፍ ቦታ ቤተክርስቲያን ነው። እሱ በጣም ሴፍ ስፔስ ነው። ደግሞ ቫልዩም የሚያገኝ እንባ ነው። ፐብሊክ ላይ ብታለቅሺ ሰው ቫልዩ አይሰጠውም። እንደውም በቃ ያዝ አይላምና ይልሻል ሰው። ቤተክርስቲያን ሄደሽ ብታለቅሺ ግን እግዚአብሔር እንባ ይወዳል። በእንባ የታጀበ ጸሎት ይወዳል። አንድ ወጣት ሲንግል ቢሆን ነው የሚሻለው ሪሌሽንሺፕ ውስጥ ቢሆን ነው የሚሻለው ላይክ ስራው ላይ ሰክሰስፉል እንዲሆን? ሰሞኑን የሪሌሽንሺፕ ጉዳይ በጣም እያወራሁት ነው። ከአንዳንድ ሪሌሽንሺፕ ሲንግል መሆን ይሻላል፣ ምንም ጥያቄ የለውም። ላይክ ሲደመሩ ዜሮ ከሚሆኑ ሪሌሽንሺፖች ይልቅ ሲደመር አንድ የሆነ ብቻውን የቆመ ሰው ይሻላል። ምክንያቱም እሷ ኔጌቲቭ ኢነርጂ ይዛ መጣ፣ እኔ ፖዚቲቭ ኢነርጂ ይዤ መጥቼ ሁለታችን አንድ ላይ ከተገናኘ ዜሮ ነው የምንሆነው። ከሁለታችንም የተለየ ነገር አይገኝም። በአንጻሩ አንድ ብቻውን ፖዚቲቭ አንድ ኢነርጂ ብቻውን ይሻላል። በጣም የተሻለ ደግሞ የሚሆነው ከሷም ሳይድ ፖዚቲቭ ነገር ከኔም ሳይድ ፖዚቲቭ ስትሮንግ ነገር ሲመጣ ግን ሁለቱ ሲገናኝ አንድ ሲደመር አንድ ሁለት አይደለም 11 ነው። ላይክ በጣም ጠንካራ ነው የሚሆነው ፎርስ። እና እስካሁን ያገኘኋቸው ደግሞ ሰክሰስፉል የምላቸው ሰዎች በህይወት ያሉ ሰዎች ሁሉም ሲያገኙኝ አግባ ነው የሚሉኝ። ለምን ማታገባው? አግባ እንዴ እኔ ሳገባ የመጣው እንትን ነው የሚላሉና ለምንድነው በተለይ ያንግ ሜን ስለሆነ የሚለው መዝጋት አንችልም። ያንን የአይምሮአችንን ፓርት ስለሴት የሚያስበው እንዲህ ስንል ነው የምንለው። ማለት አንድ አቨሬጅ የ19 ዓመት ወይ የ20 ምናምን ዓመት ወጣት ወንድ ሲንግል የሆነ በቀን ስለሴት በማሰብ ረጅም ጊዜውን ያጠፋል። ማለት ረጅም ጊዜውን፣ ገንዘቡን፣ ኢነርጂውን ያጠፋል። ኢማጂን ያው ሁሉ ነገር ሴቭ ብታደርጊው እና ሪሌሽንሺፕ በጣም ቆንጆ ነገር ነው ያስባለሁ። ግን ትክክለኛ አይነት ሪሌሽንሺፕ ከሆነ ነው። በተለይ ደግሞ early stage ላይ ግራይንድ እያደረገ ነገሮችን ፊግር አውት ለማድረግ እየሞከረ እየታገለ ያለ ሰው እዛ ሞመንት ላይ ደህና ሴት አጠገቡ ከሌለች የእውነት የምታግዘው የእውነት የምትረዳው ከዛ ያለበትን ቻሌንጅ ሳይሆን ወደፊት ሊሄድበት ያሰበውን ነገር እያየች ያንን የወደፊት ፐርሰናሊቲውን የምታስታውሰው ሰው ካገኘ እድለኛ ነው። ካልሆነ ግን ቢቀርበትና ብቻውን ቢሆን ነው የሚሻለው። ምክንያቱም ብዙ ሴቶች አቴንሽን ዴፊሲት ነው ያለባቸው። እዛ ጋር እየታገልክ ነው፣ በቀን ይሄን ያህል ሰዓት እየሰራህ ነው፣ ለኔ ያደውልልኝ ብሮ ይቅርብህ። እንደዛ አይነት ሪሌሽንሺፕ ከሆነ ቢቀርብህ ብቻህን ብትሆን ብቻህን ብትታገል ይሻላል።